ውሮ በጣም ደህና ነው፣ ተሽሎታል። እና ውሮ ጮማ አይበላም። ጮማ የማይበላ ድመት አጋጥሟችሁ ያውቃል? ነጭ ስጋ በፍጹም አይበላም። እና ያው ራሱን ስንሰጠው ቀይ ቀዩን ብቻ መርጦ በልቶ ነጩን ፓርት ግን ይተዋል። ዘፈን ማለት ከተለቀቀ ሙሉ ኢትዮጵያን ነው የሚያነቃንቀው። የምሬ ነው። በረሃብ ነው Hello, it's me. ላይክ አርጉኝ ፈልጌው ነው። ሄሎ ሄሎ፣ አቤት። ትሰማኛለህ? አስረጋሽ። አቤት። የአማርኝን ነገሮች ሁሉ በዝርዝር እዚህ ላይ ጽፋቸዋለሁ። እነዚህን ሁሉ ይዘህልኝ ካልመጣህ ግን እዚች ቤት ድርሽ እንዳትላት። አምቦሊን ገፈሽተህ በቆጭቆጫና በማዮኒዝ አዋስተህ ሰጋቱን እንደ ፍሬንች ፍራንስ ነስንሰህ ልሙጥ በሆነ ዝርግሳን ቀዝቀዝ ካለ ሼፕስና ሰበናፕ ጋር ይዘህልኝ ትመጣለህ። አቤት አቤት። የሴጣን ጎረቤት። ሁለተኛ ሰው ያልረገጠው አፈር በቲማቲም ድልህ አዋስተህ ሳይከካ በተቦካ ከገብስ የተሰራ ወጥ ጋር ይዘህልኝ ትመጣለህ። ሶስተኛ ይቅርታ የኔ መቤት ተሳስቷል። እኔ እዚህ ስልክ ባለቤት አይደለሁም። አሁን ነው ገና ከጎማ ውስጥ የነቃሁት። እኔ ምንም የማውቀው ነገር የለም። ስልክ ማንሳት ስለምችል ብቻ ነው ስልኩን ያነሳሁት። መዝጋትም እችላለሁ እንዳይቀረጠፍሽ። አንተ አመዳፋሽ ገፈት ቀማሽ ራሽ ስልኩን ዘጋው። እሺ እንተያያለን። እዚህ ቤት ትመጣት አይደለ? ሄሎ ኒስከር። ሄሎ እንዴት ነህ? ደህና ነኝ። አንቺ ደህና ነሽ? አለሁልህ። ምን እያደረክ ነው? አሁን ጥፍሬን እየበላሁ ነው። ብታይ ቤት ብቻዬን ነኝና ቤቱን ሊውጣኝ ነው። ብቻሽን ነሽ? አው እንዳይበላሽ። ለምን? እሺ ብቻዬን ነኝ ስትይ እኮ ሰው ይዤልሽ መጣሁ። ቃና አለ ይኖራል። ቻው። እሺ እስኪ ቪዲዮ ነው እስቲ የኔ ዘፈን ማለት ከተለቀቀ ሙሉ ኢትዮጵያን ነው የሚያነቃንቀው። የምሬ ነው። በረሃብ ነው። እኔ ሰይፉ ላይ የቀረብኩት እንደምታዩ ዳኒ ቀጣይ ሳምንት ዶንኪ ቲዩብ ላይ ይቀርባል። አንድ ነገር ልንገርህ፣ ለትውልዱ ብታስብ ኑሮ አትዘፍንም ነበር። ስማ በዚህ ድምጻቸው ማለት እንኳን ዘፈን መዝሙር ቢያወጡ ለራሱ ገነት አይገቡም። በቀጣይ ነው የሚወጣው። እበብን እኮ ማለት ያለ ኮንዶም ነው ያደረጓት። እስኪ የራስህን በቃ የራስህ ያንተ እኮ ሳውንድ አለ ክላሲክ አለው እንጂ ዜና እኮ ነው። እኔና ጃኒ ስንጨቃጨቅ በህልሟ አየች። ፍቹ ምንድን ነው? ልደፍሯት ነው አምባረጊው ያስቃል። አንተ ፍራይዴ ነው። ኧረ ስተርሊንግ አባይ መቼ ነው እረፍት አልቆ ስራ የምትጀምረው? ምን ነው የኔ ስራ መጀመር ምን አስጨነቀ ደግሞ? አይ ባለፈው ማየ ከትምህርት ቤት ስታመጣኝ ደላለው ደሳለኝ ደላለው ማለት ነው። መቼ ነው ያ ገፍላ ባልሽ እረፍቱ የሚያልቀው መቼ ነው? በጣም ናፍቀሽ ነበር ሲል ሰምቼው እኮ ነው። እረፍቴ ሲያልቅ ምን ሊሆን ነው አንቺ? ኧረ ተው ዝም በለው እንዴ። ባለቤትሽ ስራ ትቶ ከሆነ ስራ ላፈላልግለት ወይ ብሎ ሲጠይቀኝ ሰምቶ ነው እንዴ። ኧረ ማየ ለምን ትዋሻለሽ? እንደዛ አላለም እንዴ። አንተ ያልሰማውን አትቀለምድ። እስቲ ተነስ፣ የቤት ስራ ምናምን ካለ ስራ ተነሳ እስቲ።
እንጂ አፋፉን አትበይው። ንገረኝ፣ ምንድን ነው የተፈጠረው? ንገረኝ። እቅፍ አድርጎ ሳማትና አንተ ዝጋት ዋሺ እንዴ! ምን ይላል? ሴትዮ ዝግ ያውራበት። ወይ ጉድ! ወይኔ ሰውዬው። እሺ ከዛስ ምን ሆነ? ከዛ አንተ ባለፈው ሰራተኛችንን ብርቄን እንዳረክት ከኋላ መቀመጫው አመጣ። አንተ እናት ልክ ናት። ተነስ፣ የቤት ስራ እንስራ። ጥራቱን ምናምን ካለ አጥና። ተነስ። ወልቃማ ደሬ ዶጋይ የልሬ ኩርስሽ ሽሪ ኩንስጊ ዝሬ መኪናው መንገድ መኪናው ዘለቀ። ምን ያስፈራል? በመኪናው መንገድ መኪናው ዘለቀ። አሁንም ቅድምም ያበላይ ዘለቀ። አያ በለው 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 እምቧ አያ በለው 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 እምቧ የጠይም ሸበላ በለው በለው እምቧ ውሃ ጠማኛለ በለው በለው እምቧ ኧረ ምን ሆነሃል ሰሞኑን አንተ ሰው አይንህን ከዓይኔ ላይ አየሁ ስመልሰው ፈገግታ ለስሙ ምንድን ነው ያደረሰው እኔን አይደለም ወይ ክዘው ወደድኩ ብትለኝ ካልሆነ አቻላቸው አገላበጠኝ አቤት አቤት ሴት ከዚህ በላይ እኔ እንዴት አድርጌ ልስፈን? እንዲቻላል እንዴ? እንዲቻላል እንዴ? ይቻላል እንዴ? አረ 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 ውሮ በጣም ደህና ነው፣ ተሽሎታል። እና ውሮ ጮማ አይበላም። ጮማ የማይበላ ድመት አጋጥሟቸው ያውቃል? ነጭ ስጋ በፍጹም አይበላም። እና ያው ራቱን ስንሰጠው ቀይ ቀዩን ብቻ መርጦ በልቶ ነጩን ፓርት ግን ይተዋል። ሁሌም ነው ከልጅነቱ ጀምሮና ለምን እንትን አትሞክሪለትም? ለምን አጠብሽለት? ያው እንደ ቀብጦ ሊሆን ይችላል። ገብቶሻል? እኛም እኮ ጥሬ በላ አድርገን ጮማው በጣም ዝግት ስለሚያደርገን ገባ ወጣ ይበል እንላለን። እንደዛም እያለ ሊሆን ይችላል። ለምን ከዛ አንግል አይተሽ ጣብሰሽ ደግሞ ለማሰጪው አረጋግጥ ያው ለብቻው ዛቢው እንዴ በጣም ጸዴ ስጋ ነው ባይዘው እኔት በጣም ጸዴ ስጋ ያጓጓል። ያው አሁን ጾም ስለሆነ ችግር የለውም እንጂ ያጓጓል። የምር እንዴ ይሄን አይቶ የሚጓጓ ሰው አለ። ሰው አንቺ ለእንስሳ ብለሽ መሰጪው አይቶ የሚጓጓ ሰው አለና ባይፖስት አሪፍ ነው። እንደኔ የምር አታጓጉና እንዴ። የጤና ጣቢያ ዶክተር ምልመላ ሰላም ነው። ዶክተር ነኝ። ስራ ለመቀጠር ፈልጌ ነው። እስኪ ሲቪህን እስኪያምጡ አይተነው እንቀጥራለን። ምንድነው ሲቪ? ይሄ ትምህርት ማስረጃ የት እንደሰራ በልምድ ነው። በልምድ እሺ፣ የት ነው የሰራው? ልምድ እስኪ ልምድ ያጣ ሰፈር ውስጥ ከሰፈር ውጪ አጎቴ ጋር ክሴ ጋር ሰርቼ አውቃለሁ። ምንድን ነበር ሰፈር ውስጥ የምትሰራው? ወንድሜ እገንዛለሁ፣ እገርዛለሁ፣ አዋልዳለሁ። ኧረ በእናትህ አንተ ልጅ ምንድነው እያልከ? እሺ፣ የትምህርት ደረጃ ምንድነው? 2-2 በልኬ ነው። ልጅ ስታዋልድ ምናምን ነገር ሆድ ውስጥ ዕቃ ትረሳለህ ማለት ነው። አንተ ልጅ በዚህ አይነት ዕቃ ብቻ አይደለም 3 ልጅ እደብቃለሁ ሆድ ውስጥ 3 ልጅ ባለ የምረን ምን ያስፈልገዋል አይደል? ሰማኸኝ? እንኳን ባላ እዚህ ሐኪም ቤት እንኳን ዶክተር ለመሆን ቀርቶ ታመህ እንዳመጣ ነርስ ሉ ትሄዳለህ። ሚኪ እሺ ቶራ ታማኝ ያሉን አንገደፍቶ መኖር መቼም አይሆነን። እንሞክር ቀኑ ይቀይረን ጊዜ ባለመብቱ ያተስተራውን ይመሻል ይነጋል ሕይወት ያስተምራል። የትላንት ስህተት ቀኑን ተቀይሮ ከተማማርንበት ይባልልም አይፈራ ቅጣብን ጨለማ ዘብትያ ኮንዲሽኑ ይላል ዝርያ ተረቡ ነው እንጂ ሙገታ ቅሬታ ከገዙ ወንድምን አትጣላ ፍታ ዱርዬው ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ።
تكنولوجيا ኤኒዌይስ ማሂ ማለት ነው ያ መኪና አለ ያልኩሽ ቦይፍሬንድ ደስ ነው። ሌላ ሴት እጅ ምን ነው? ኤኒዌይስ እንዳልኩሽ ማለት ነው ባሌ ማለት ነው መኪናውን ይዟት ነው የሚዞረው። ያ እኮ እንደምታዩት ነው እንግዲህ ታምራለሽ መኪና። አንዴ ክላክስ አድርግልን። እቺኛው ምንድን ነው? እጅ ፍሬም ይባላል። ልክ ወይኔ ሲያምር በጣም ነው የሚያምረው። ወይኔ ጉዴ እንትኑ የቱ ጋር ነው? ፍሬቻ አለ ፍሬቻችት ይበላል ሰው እኛ ከዚህ እናበረዋለን። አንተ ውጪ ሆነ እስቲ ቼክ አድርግ። እዚህ ያለ መንገድ ላይ ነው ማለት ነው። እኔ መንዳት አልችልም አይደል? ለብረብህ እዛ ጋር ቆም ልጅ ኤክሳ አንቺ እዚህ ጋር ሆኝና እሺ ወደዚህ ይታያል። እሺ ልጅ አስጎ ልጅ ወይኔ ጉዴ ፈላ። ወይኔ ጉዴ ፈላ። በእናትህ መኪና እንዴ! ሄሎ ወይዬ ቦስ፣ መኪናዋ ታጥባለች። በደንብ ነው የታጠበችው። እኔም ታጥባለሁ። Mira esto. ¿Pero qué ha pasado? Esto se va a poner feo. ¿Qué está pasando aquí? ¡Ay, mi madre! ¡Tengo miedo! ¡Ay, mi madre! Oh no! ¡Ay, mi pendejo! Put your hand on the wall. All right, take it off. Rub your elbow. Put it back on the wall. What the fuck? Yo, what? I didn't even move. Put your hand on the wall. Put your hand down. Rub your elbow. Put your hand on the wall. Put your hand on the wall. Put your hand down. Rub your elbow. Put your hand on the wall. No way! No way! Put your hand on the wall. No, flat on the wall. Okay, now take off and rub your elbow. Now put your hand back on the wall. What? No way. Put your hand on the wall. Put your hand down. Rub your elbow. Put your hand on the wall. Okay, put your hand on the wall. Okay, take it off. Rub your elbow. Put your hand on the wall. I told you. Put your hand on the wall. Put your hand down. Rub your elbow. Put your hand on the wall. አመመ ክፋትህ እኮ ነው። 3 ወር የቤት ኪራይ ስላልከፈልክ ክፋትህ። የኔ ጦር ገና ይደፋሃል። ግን አትሄዳት ለሰዓት ሞታትም የመምሬ ድማሙን አጥቼልሃለሁ። የ3 ወር የቤት ኪራይ ሳከፍል ልትሄደኝ ለአንተ ልትሞት እስኪ ወላሂ ምን እዚህ ጋር ቶሎ ፈርምክ የ3 ወር የቤት ኪራይ መክፈል ስላልቻልኩኝ አንድ ኩላሊቴን ለመለገስ ወስኛለሁ ብለህ ፈርም። አንተ ብቻ እንዳልገባ እንደዚህ ጋር ፈርም። ወይኔ ብርቄ በደንብ ፈርም። አሁን ድፍት ማለት ትችላለህ። ዘመዶችን ዘምደህ ሬሳ እንዲወስዱ ነው ገጠራቸው። አንተ ርኩስ ጃምባም ጋዜጠኞች
ቤስት ፍሬንድስ። ለሰብልዬ እኮ የፍቅር ጥያቄ ላቀርብላት ድምዳሜ ላይ ደረስኩ። ኧረ እባክህ ይበል የሚያሰኝ ውሳኔን አስተላለፍከው። አዎ እባክህ ረቃላት ጥናት አበይት የሆኑ ሀሳቦችን በማንሳት አንኳር የሆኑ ጥያቄዎች እንድጠይቃ ዝግጅት ይጨርሻል። በተጨማሪም ጉልህ ሚና እንዲጫወት ጉንጉን አበባ ለማሰራት ከተለያዩ የባለድርሻ አካላት ጋር ስምምነታችንን እንጨርሰናል። ቃላት ይለያል። አንተ ያለህን ሀሳብ ድጎማ እንድታደርግ ነበር። እንዳልከኝ 90% የሚሆነው ስራ ተገባዷል። ከዚህ በኋላ ምንም አይነት ማለት አላስብም። አዎ እኔም ያለኝን ቁርጥ አቋም ላሳውቅ ስላሰብኩ ነው ያማከርኩት። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ማለት ነው ወንድሜ። እስከ ሳምንት ጨርሰ ትለያላችሁ። ክሬቲቭ ማርያምን አንደኛ ቃላት አመራረት ትጠላለህ። ዋው ኢትዮጵያ ለዘላለም ትሳቅ።